በኢያሪኮ ከተማ በ21ኛው ክፍለ ዘመን የተለያዩ የአርኪኦሎጂ ቡድኖች በተለያየ ጊዜ በመሄድ ቁፋሮን አድርገዋል። የመጀመሪያዎቹ የጀርመን የአርኪኦሎጂ ቡድን ሲሆን በ1907 የሄደው ነው። ከዛ ቀጥሎ ደግሞ የጆን ጋርስቴን የተባለው አርኪኦሎጂ በ1930ዎቹ የሄደ ሲሆን የመጨረሻዋ ደግሞ ካትሪን ኬኒዮን የተባለችው በ1950 ቁፋሮ ያደረገችውና የተመራመረችው ነች። እነዚህን የቁፋሮ ሪፖርቶች በመያዝ የኢያሪኮ ከተማ ምን ልትመስል እንደምትችል እንደዚህ መግለጽ እንችላለን። ሁለቱም የድንጋይ ግንብና በላዩ ላይ ያለው የሸክላ ጡብ ግንብ ከተማዋን የከበቡ የውጭ ቅጥር መስራት ችለዋል። ሌላም ግንብ አለ። ይህም ግንብ የሸክላ ግንብ እስራኤላውያን በከተማው አቅራቢያ በተሰበሰቡበት ጊዜ ፊት ለፊት ሲያዩት የነበረው ነው። እነሱም በግንቡ ዙሪያ በተሰበሰቡ ጊዜ እንዴት አድርገን ነው ወደ ከተማው የምንገባው ማለታቸው አይቀርም። ምክንያቱም በጣም ጠንካራ እና ግዙፍ ግንብ ነበረ። እኛም በጥንት የነበረውን የመጽሐፍ ቅዱስ ክፍልን ስናጣቅስ በኢያሱ ምዕራፍ 6 ቁጥር 20 ላይ መለከቱ ሲነፋ ህዝቡ ጮኸ፣ የመለከቱ ድምጽ ተሰምቶ ህዝቡ በኃይል ሲጮህ ቅጥሩ ፈረሰ የሚለውን ጥቅስ እናገኛለን። መጽሐፍ ቅዱስ ክስተቱን በትኩረት ገልጾልናል። በኢያሱ ምዕራፍ 6 ቁጥር 20 ላይ ባለው ክፍል ላይ የሂብሩ ወርድ ታካታ የሚለውን ተጠቅሞታል። ከስር ማለት ነው። ከዚህ አግባብ በመነሳት ድንጋዩ ወደ ስር እንደወደቀ መያዝ እንችላለን። እና መጽሐፍ ቅዱስ ላይ በሰባተኛው ዙር የኢያሪኮ ግንብ እንደፈረሰና ወደ ውጭ ወደ መሰረተ ድንጋይ ስር እንደወደቀ ይነግረናል። እና አርኪኦሎጂስቶች ይህንን ቦታ በቆፈሩበት ጊዜ ይህንን የጭቃ ሸክላ ከመሰረተ ድንጋዩ ስር ከዳር እስከ ዳር ወድቆ አግኝተውታል። ስለዚህ አሁን የሚገኝበት ስፍራ እነዚህ ወዳደቁ ቀይ የጭቃ ጡቦች ወይም ደግሞ የሸክላ ፍርስራሾች የሚገኙበት ቦታ ነው ማለት ነው። ጀርመኖች ጋርስቲንግ እና ኬኒዮን የተባሉት የአርኪኦሎጂ ባለሙያዎች እነዚህን የፈራረሱ የጭቃ ጡቦችን በቁፋሯቸው ጊዜ አግኝተዋል። እነዚህን ከከተማው ግንብ ላይ የወደቁትን ሸክላዎች ከኬኒዮን የቁፋሮ ሪፖርት ላይ በሚገኘው በዚህኛው ዲያግራም ላይ ማየት እንችላለን። እንደሱ አገላለጽ ከሆነ የወደቀው ግንቡን የተሸከመው የመሰረተ ድንጋይ ሳይሆን በላዩ ላይ ቆሞ የነበረውን የጡብ ግንብ ነበር ወይም የሸክላ ግንብ እንደነበረ በግልጽ አስቀምጣለች። ሌሎች አርኪኦሎጂስቶችም ያገኙት በቁፋሮ ጊዜ የፈራረሰ ግንብ እንደነበር ነው። ይህም በመጽሐፍ ቅዱስ ላይ ከተጠቀሰው ጽሑፍ ጋር በእጅጉ የሚጣጣም ሆኖ እናገኘዋለን። እንግዲህ መጽሐፍ ቅዱሱን ካየን የአርኪኦሎጂ ውጤቶችን ካየን ሁለቱንም በማጣጣም ማስረጃ ማግኘት እንችላለን። የመጀመሪያው የቀደመው የመጽሐፍ ቅዱስ ማስረጃ ሲሆን አሁን ደግሞ አካላዊ ወይም ደግሞ እውነተኛው ማስረጃ ማግኘት እንችላለን። መጽሐፍ ቅዱስ ከሚነግረን በመነሳት እነዚህን በማጣጣም ይህንን ማግኘት እንችላለን። ሌላኛው አስገራሚ መረጃ ከኢያሪኮ ግንብ ጋር በተያያዘ በኢያሱ ምዕራፍ 6 ቁጥር 20 ላይ ማግኘት እንችላለን። መለከቱ ሲነፋ ህዝቡ ጮኸ፣ የመለከቱንም ድምጽ ተከትሎ ህዝቡ በኃይል ሲጮህ የከተማዋ ግንብ ወይም የከተማዋ ቅጥር ፈረሰ፣ እያንዳንዱ ሰውም ሰተት ብሎ ገባ በማለት ይገልጽልናል። የአርኪኦሎጂስቷ ኬኒዮን ሪፖርት እንደሚያሳየን እስራኤላውያን ወደ ከተማው ሲገቡ እነዚህን የወዳደቁ የሸክላ ጡቦች እንደ መወጣጫ እንደተጠቀሙበት ያሳየናል። ምክንያቱም የእስራኤላውያን ወታደሮች ወደ ከተማው ለመግባት ጥረት ቢያደርጉ እንኳን ከፊታቸው ረጅም የሆነ የመሰረተ ድንጋይ አለ። የኢያሪኮ ግንብ በሚፈርስበት ጊዜ የፈረሰው የመሰረተ ድንጋዩ ሳይሆን በላዩ ላይ የነበረው የጡብ ወይም የሸክላ ግንብ ነበርና፣ ስለዚህም ይህንን የመሰረተ ድንጋይ ረዘም ያለ በመሆኑ የተነሳ በቀላሉ እየተንጠላጠሉ መውጣት ስለሚያዳግታቸው ይህ እንዴት ሊሆን ይችላል? የኬኒዮን ሪፖርትም የሚያሳየን ይሄ ነው። የከተማዋ ቅጥር በፈረሰ ጊዜ በመሰረተ ድንጋዩ ላይ ያሉት የጡብ ግንቦች ወደ ፍርስራሽነት ተቀይረው በመሰረተ ድንጋዩ ስር በወደቁ ጊዜ የነሱ ክምር እስከ መሰረተ ድንጋዩ አናት ድረስ በመድረሱ እስራኤላውያን እነዚህን የወዳደቁ የሸክላ ወይም የጡብ ክምሮች እንደ መወጣጫ በመጠቀም ወደ ከተማዋ በቀላሉ መግባት እንደሚችሉ ነው። መጽሐፍ ቅዱስም እያለን ያለው ተመሳሳይ ነገር ነው። እያንዳንዱ በፊቱ ያለው ሰው ወደ ከተማዋ አቀና። ይህንንም በወዳደቁት ሸክላዎች ላይ በመዝለል ወደ መሰረተ ድንጋዩ መጨረሻ ላይ በመድረስ ወደ ከተማው መግባት ይችላሉ ማለት ነው። ሌላው በኢያሱ ምዕራፍ 6 ቁጥር 24 ላይ
ከተማዋንና በሷ ውስጥ የሚገኙትን ሁሉንም ነገር እንዳቃጠሉ ይነግረናል። ኬንዮንም በ1950 በቦታው ላይ በመጣችበት ጊዜ 5 የተለያዩ ቁፋሮችን ወይም የተለያዩ ጉድጓዶችን በመቆፈር ከዚህ በፊት ጋርስቴን በተባለው ሳይንቲስት የተገኘው ግኝት ከሷ ጋር ተመሳሳይ ግኝት ወይም ደግሞ ተመሳሳይ ውጤት እንዳለው ቼክ ለማድረግ ነበር። ምክንያቱም ጋርስቴን ራሱ በከፍተኛ እሳት የደረሰ ከፍተኛ ጥፋት አግኝቶ ነበር። እሱም ለመጽሐፍ ቅዱስ እውቅና ሰጥቶ ነበር። ምክንያቱም እስራኤላውያን ወደ ከተማው በገቡ ጊዜ እያንዳንዱን በሷ ውስጥ ያሉትን ነገር ሁሉ በእሳት እንዳቃጠሉ ይነግረናል። ስለዚህም ኬንዮ እነዚህን 5 ጉድጓዶች በቆፈረችበት ጊዜ ከጋርስቴን ጋር በትክክልም ተመሳሳይ የሆነ ውጤት ማግኘት ትችላለች። በግኝቷም 30 ኢንች ውፍረት ያለው የጣውላና የተለያዩ የተቃጠሉ ነገሮች አመድ እንዲሁም ብዙ የተለያዩ ጥፋቶችን የያዘ ሰፊ መደብ ወይም ላየር አግኝታለች። አሁን በዚህ በተቃጠለው መደብ ላይ ጋርስቴን እና ኬንዮን በቀደም ተከተል ወይም በእያንዳንዱ ስቴፕ ሙሉ በሙሉ የተቃጠሉና ሙሉ እህል የሞላባቸውን ትላልቅ የማከማቻ ገንቦች ወይም ጋኖችን ማግኘት ችለዋል። መጽሐፍ ቅዱስም በትክክል የሚለን ይህን ነው። ወደ ከተማይቱ በመግባት በከተማይቱ የሚገኘው ማናቸውንም ነገር እንዳቃጠሉ። ይህንንም ዛሬ ከስንት ሺህ ዓመታት በኋላ አርኪኦሎጂስቶች በምርምራቸው በመሬት ቁፋሮ ማግኘት ችለዋል። በቆይታችሁ ጠቃሚ የሆነ ነገር እንዳገኛችሁ እናምናለን። መጽሐፍ ቅዱሳችን ዛሬም ሕያው መሆኑን የሚያረጋግጥልን ነው። በተመሳሳይ በሌሎች ፕሮግራሞች ከእናንተ ጋር እንድንቆይ ሰብስክራይብ በማድረግ ከኛ ጋር ቤተሰብ እንድትሆኑ ስንል በትህትና እየጠየቅን መልካም ጊዜ በማለት እንሰናበታለን።